ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ የሳምንቱን የተመረጡ ዜናዎች ይዘን መጥተናል። እስከ ዜናዎቹ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ለመጀመሪያው ዜና ስናልፍ ሁቲዎች የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን አስታውቀዋል። የየመኑ አማጺ ቡድን ሁቲ በሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን በይፋ ማስታወቁን የአልጀዚራ ዘገባ ያመለክታል። ይህ ጥቃት የተፈጸመው ቡድኑ በሳውዲ አረቢያ የባህር ላይ ተሽከርካሪዎች ላይ የባህር ኃይል እገዳ መጣሉን ካወጀ ከጥቂት ቀናት በኋላ መሆኑ ይታወቃል። ሁቲዎቹ ከዚህ ቀደምም በቀይ ባህርና በአካባቢው ባሉ ቁልፍ የባህር መስመሮች ላይ በሚንቀሳቀሱ መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆዩ ሲሆን አዲሱ የነዳጅ ጫኝ መርከቦች ላይ የተፈጸመው ጥቃት በክልሉ ያለውን የደህንነት ስጋትና የንግድ መስመሮች መስተጓጎል ይበልጥ ሊያባብሰው እንደሚችል ተሰግቷል። ወደ ሁለተኛው ዜና ስናልፍ የኒውዮርክ ከንቲባ ዞህራን ማምዳኒ ቤንጃሚን ኔታንያሁን የማሰር ህጋዊ ስልጣን እንደሌላቸው አመኑ። የኒውዮርክ ከተማ ከንቲባ የሆኑት ዞህራን ማምዳኒ የእስራኤሉን ጠቅላይ ሚኒስትር ኔታንያሁን በቁጥጥር ስር ለማዋል የሚያስችል ገለልተኛ ህጋዊ ስልጣን እንደሌላቸው ተናገሩ። ማምዳኒ ቀደም ሲል ኔታንያሁ በዓለም አቀፉ የወንጀለኞች ፍርድ ቤት የሚፈለጉ የጦር ወንጀለኛ በመሆናቸው ወደ ኒውዮርክ በሚመጡበት ጊዜ በቁጥጥር ስር ለማዋል ከህግ ባለሙያዎች ጋር እየመከሩ መሆኑን ገልጸው የነበረ ቢሆንም አሁን ግን አስተዳደራቸው ህጋዊ መንገዶችን ከመረመረ በኋላ ከተማዋ ይህንን የቁጥጥር ትዕዛዝ ለመፈጸም ገለልተኛ የህግ ስልጣን እንደሌላት በይፋ አስታውቀዋል። ይሁን እንጂ ማምዳኒ የአሜሪካ ፌዴራል መንግስት ከዓለም አቀፍ የወንጀለኞች ፍርድ ቤት ጋር በመተባበር የኔታንያሁ የእስር ማዘዣ እንደሚያስፈጽም ለፌዴራል መንግስቱ ጥሪ አቅርበዋል። ወደ ሶስተኛው ዜና ስናልፍ ኢራን የዩራኒየም ማበልጸጊያ ማሽኖቿን ወደ ተራራ ውስጥ ዋሻዎች ማዛወሯ ተገለጸ። የእስራኤል የስለላ ተቋማት ኢራን በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሴንትሪፊውጆችን ባለፈው ጥልቅ በሆኑ የተራራ ውስጥ ዋሻዎች ውስጥ ማዛወሯን ማመናቸውን የአሜሪካና የእስራኤል ባለስልጣናት የገለጹ ሲሆን ይህ አዲስ መረጃ ቴህራን የኒውክሌር ፕሮግራሟ መልሳ ልታደራጅ ትችላለች የሚለውን ስጋት በከፍተኛ ሁኔታ ጨምሮታል። እንደ ኒውዮርክ ታይምስ ዘገባ ከሆነ እስራኤል ይህንን የስለላ መረጃ ለአሜሪካ ያጋራች ሲሆን ማሽኖቹ ፒክሳክስ ማውንቴን ወደ ተባለው ስፍራ የተዛወሩ የአሜሪካ እና የእስራኤል ጥቃቶች ሶስቱን ዋና የኢራን የኒውክሌር ጣቢያዎች ካወደሙበት የሰኔ ወር የ12 ቀናት ጦርነት ማብቃት በኋላ መሆኑን ጠቅሳለች። ወደ አራተኛው ዜና ስናልፍ በአፍሪካ የሲቪል አቪዬሽን ዘርፍ በቀጣዮቹ 20 ዓመታት ውስጥ 75,000 አዳዲስ ባለሙያዎችን እንደሚፈልግ ቦይንግ አስታወቀ። የአውሮፕላን አምራቹ ቦይንግ ኩባንያ ይፋ ባደረገው የረጅም ጊዜ የኢንዱስትሪ ትንበያ መሰረት በሀገሪቱ እየታየ ያለው የአየር መንገዶች የበረራ መስፋፋትና የጉዞ ፍላጎት መጨመር የባለሙያዎቹን አስፈላጊነት በከፍተኛ ሁኔታ ከፍ አድርጎታል ብለዋል። ኩባንያው በ2026 ዓመተ ምህረት ባወጣው የአቪዬሽን ባለሙያ ሪፖርት አፍሪካ እስከ ፈረንጆቹ 2045 ድረስ 22,000 አብራሪዎች፣ 25,000 የጥገና ቴክኒሽያኖችና 28,000 የበረራ አስተናጋጆችን እንደምትፈልግ አመላክቷል። በተጨማሪም በሀገሪቱ ያለው የአቪዬሽን አገልግሎትና ድጋፍ ሰጪ ገበያ በተጠቀሰው ጊዜ ውስጥ 140 ቢሊዮን የአሜሪካ ዶላር ይደርሳል ተብሎ ተገምቷል። ይህ አሃዝ በዓለም አቀፍ ደረጃ በዘርፉ ከሚያስፈልጉት 2.425 ሚሊዮን አዳዲስ ሰራተኞች ውስጥ የሚካተት ሲሆን ከፍላጎቱ ውስጥ 2/3 ያህሉ በእድሜ ምክንያት ጡረታ የሚወጡ ባለሙያዎችን ለመተካት የሚውል መሆኑ ብር ሜትሪክስ ዘግቧል።